የድሮ ጥቅሶች ምናምን ታስታውሳላችሁ? አንድ ምን የሚል ነበረ? ጥሩ ጓደኛ ማለት ቆንጆ ሙዚቃ የሚጋብዝ ጓደኛ ነው ምናምን የሚል አባባል ነበረ አስታውሳለሁ። እና በዚህ በዓለም ፕሌሊስት ሴክሽን ምን አደርጋለሁ መሰላችሁ? አልፎ አልፎ በየተወሰነ ቀኑ 3 የወደድኳቸውን ቆንጆ ያልኳቸውን ሙዚቃዎች እጋብዛችኋለሁ። ታዲያ እኔ ለእናንተ ጥሩ ጓደኛ ለመሆን ስሞክር እናንተም ለኔ ጥሩ ለመሆን ሞክሩ። ማለቴ እናንተም የወደዳችሁትን ሙዚቃ ለኔም ብትነግሩኝ በጣም ደስ ይለኛል። አሁን ላይ ትኩረቴ ያለው በዓለም ኢታሊያኖ ላይ ስለሆነ ለቋንቋውም እንዲጠቅም የወደድኳቸውን የጣሊያንኛ ሙዚቃዎች ነው የምጋብዛችሁ። ወደፊት ግን አማርኛን ለጣሊያንኛና እንግሊዘኛ ቋንቋ ተናጋሪዎች፣ እንግሊዘኛን ደግሞ ለጣሊያንኛ ቋንቋ ተናጋሪዎች እና ሌሎችም ቋንቋዎችን ማቅረብ ስጀምር በሌሎቹም ቋንቋዎች ያሉኝን የሙዚቃ ግብዣዎች የማቀርብ ይሆናል። በእኔ በኩል ሙዚቃ ስታዳምጡ ቪዲዮ ክሊፑን ሳይሆን ሙዚቃውን ብቻ ብታዳምጡ አሪፍ ነው ብዬ አስባለሁ። ያው አሁን አቴንሽን ለማግኘት እና ብዙ አነጋጋሪ እንዲሆን ቪዲዮዎች ውስጥ ብዙ አይነት ነገር ስለሚካተት ቆንጆ የሆነ ሙዚቃ ራሱ በተሳሳተ መልኩ ሊቀርብ ይችላል። አንደኛ Una Toccawappi di Marco Mengoni። ሁለተኛ Ma non tutta la vita di Ricchi e Poveri። ሶስተኛ Non avere paura di Tommaso Paradiso። አሪፍ ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ ብታስቀምጡልኝ የማየው ይሆናል። በቀጣይ ቪዲዮ እንገናኝ።